ሰላም ጤና ይስጥልን የማያ ኒውስ ቤተሰቦች እንደምን ውላችኋል? እኔ መረድ አሰፋ ነኝ። ዛሬ የአዲስ አበባ ምክር ቤት ስብሰባውን እያካሄደ ይገኛል። በዚህም ስብሰባ አዳዲስ ውሳኔዎች ይጠበቃሉ። ተያይዞም በምክር ቤቱ አዳዲስ ሹምሽርና የስልጣን ሽግሽግ እንደሚካሄድም ፍንጮች ጠቁሟል። ምክር ቤቱ ለአዲስ አበባ ሕዝብ ኑሮ ውድነት የሚቀንስበትን ሀሳብ ይወያያልም ተብሎም ይጠበቃል። ፓኪስታን የፓኪስታን ጠቅላይ ሚኒስትር ያደረጉት ነገር ዓለምን እያነጋገረ ነውም ተብሏል። ይህንን ያደረጉት ለዶናልድ ትራምፕ ያላቸውን ድጋፍና ጥሩ ስሜት ያመለክታል። የፓኪስታኑ ጠቅላይ ሚኒስትር ለዶናልድ ትራምፕ የተናገሩት ንግግር ዓለምን እያነጋገረም ነው። ይህም ዶናልድ ትራምፕ የሚሊዮኖችን ሕይወት አድኗልም ሲል በትዝብት የታዘቡትን ተናግሯል። የፓኪስታንና የአሜሪካን ግንኙነት በጥሩ ሁኔታም እንዳለም ተደጋጋሚ የሚወጡት ሪፖርቶች ያሳያሉ። በቅርቡ ወደ ትልቅ ጦርነት ይገባሉ ተብሎ የተፈሩት የህንድና የፓኪስታን ጦርነትን እንዳይጀመር የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትልቅ አስተዋጽኦ እንዳላቸው ዓለም የሚያውቀው ሀቅ ነው ሲሉ እኚሁ ጠቅላይ ሚኒስትር ተናግረዋል። ፓኪስታን በእጇ የኒኩለር አቅም ያላት ሀገር ስትሆን ለዚህም ያበቃት የሀገሯ ልጅ የሆነው ሳይንቲስት የሀገሯ ተወላጅ ነው። ፓኪስታን የምትታወቅበት ትልቁ የሚሊተሪ አቅሟ ደግሞ የአየር ኃይሏ ነው። ይህንን የአየር ኃይል ውጊያ አቅሟንም ከህንድ ጋር ባደረገችው ውጊያ አሳይታለች። ህንድና ፓኪስታን ለረጅም ጊዜ በጠላትነት የሚተያዩ ሀገሮች ናቸው። ሁለቱም ሀገሮች በጠላትነት የሚተያዩባት አንዷ ክልላቸው ካሽሚር ትባላለች። ካሽሚር በህንድና በፓኪስታን መሃል ያለች ትልቅ ግዛት ናት። በካሽሚር ውስጥ ብዙ ህዝቦች የሚኖሩበት ቦታ ነው። ካሽሚር ለረጅም ጊዜ ህንድና ፓኪስታንን ስታዋጋ የነበረች ክልል ናት። በክልሉ ብዙ የፓኪስታንና የህንድ ህዝቦች የሚኖሩበት ኤሪያ ነው። በዚህ ኤሪያ ህዝቦቹ በተስማሚነት ተስማምተው አንድ ላይ የሚኖሩበት ክልል ሲሆን የዓለም የተባበሩት መንግስታት ይህንን የከለለው ቦታ በሁለቱም ክልሎች መሃል እንዳይሆን ሁለቱም የሚያስተዳድሯት ክልል ሆና እስከ ዛሬም ቆይታለች። እስራኤል አንድ የፓርላማ አባል የሆነ ሰው በስብሰባ አዳራሽ ውስጥ ጮክ ብሎ የፍልስጤም ሀገርነትን ተቀበሉ ሲል ተደምጧል። ይህንን በሚልበት ጊዜ ፓርላማ ውስጥ ያሉ ሰዎች በድንጋጤና በጥርጣሬም ተመልክተውታል። ይህ ሰው እስራኤላዊ መሆኑ ሌላ ግርምትንም ፈጥሯል። ከዚህ የፓርላማ ስብሰባ በኋላም ዶናልድ ትራምፕ ወደ ግብፅ በመሄድ ሌላ ስብሰባ ታድመዋል። የዚህ ስብሰባም ዓላማ የእስራኤልና የፍልስጤም ድርድር ሀሳብ ሆኗል። ዶናልድ ትራምፕ ወደ ግብፅ ከመሄዳቸው በፊት በእስራኤል ቆይታቸው ከእስራኤሉ ጠቅላይ ሚኒስትር ኔታንያሁ ጋር በሚነጋገሩበት ጊዜ ኔታንያሁ በእስራኤል ታሪክ ትልቁ የእስራኤል አጋር ሲሉ ዶናልድ ትራምፕን አሞካሽተዋቸዋል። የእስራኤል ትልቅነት በዚህ ይቀጥላለም ሲሉ ግርምትን ፈጥሯል። ተያይዞም እስራኤልና ፍልስጤም የእስረኞችን ፍቺ በዝውውር ፈጽመዋል። ሁለቱም ሀገራት ያሰሯቸውን እስረኞች በታላቅ ክብርና ፍቅር ለየሀገሮቻቸው አስረክበዋል። ይህም በሚሆንበት ጊዜ የዓለምና የተባበሩት መንግስታት በቦታው ቆሞ ተመልክተዋል። ዜናውን ስለተከታተላችሁን እናመሰግናለን። ከዜናው ጋር መረድ አሰፋ ነኝ። መልካም ቀን።